ሰላም ጤና ይስጥልን ውድ የሞርሽ ሚዲያ ቤተሰቦች እንዴት ቆያችሁ? ነው በዛሬ ፕሮግራማችን ደግሞ ለአዲስ ፓስፖርት ተመዝጋቢዎች ማለት ነው ወይም ደግሞ አዲስ ፓስፖርት ለምታመለክቱ እንዴት በቀላሉ ማለት በ5 እና በ6 ደቂቃ ውስጥ በጥንቃቄ አፕላይ አድርጋችሁ ፓስፖርት ቀጠሮ እንደምታስይዙ የሚያሳይ አጭር ቪዲዮ ነው ማለት እንሰራንላችሁ። ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንላለን። ቀጥታ ወደ ፕሮግራሙ እንሄዳለን። እንግዲህ በመጀመሪያ ደረጃ የምናየው ክቡራን ቻናላችን ቤተሰቦች አዲስ ታብን ከፍታል። ይሄ ደግሞ በስልካችንም ሆነ በኮምፒውተር ሊሆን ይችላል። እያሳያችሁ ያለሁት በኮምፒውተር ስለሆነ እንግዲህ አዲስ ታብ ከፍቼን ያለሁት ማለት ነው። እንግዲህ ከዚህ ጋር ትክክለኛው የኢሚግሬሽን አድሬስ ወይም ደግሞ ፖርታል ክሊክ በማድረግ እገባለሁ ወደ ውስጥ ማለት ነው። ትክክለኛውን የኢሚግሬሽን ፖርታል ከዲስክሪፕሽን ስር ስለምናስቀምጥላችሁ በዛ መግባት ትችላላችሁ ማለት ነው። እንግዲህ እዚህ ጋር ስታርት ኒው አፕሊኬሽን ነው። እኛ እንግዲያው ማድረግ የፈለግነው አዲስ የሆነ ፓስፖርት እንዴት በቀላሉ አፕላይ አድርገን ቀጠሮ እንደምናይ ስለሆነ ስታርት ኒው አፕሊኬሽን ብዬ ነው የምገባው ማለት ነው። እንደምታዩት እንግዲህ ከላይ ፕላትፎርሙ እንደሚያሳይ ሆም፣ አርጀንት አፖይንትመንት፣ ፓስፖርት አፖይንትመንት ያለ ይሄዳል። አርጀንት አፖይንትመንት ማለት እንግዲህ በ2 እና በ5 ቀን ያ ማለት 20 ሺህ ብር እና 25 ሺህ ብር ከፍለን የምናስይዘው የቀጠሮ አይነት ሲሆን ፓስፖርት አፖይንትመንት ደግሞ ኖርማል የ5 እና የ6 ወሩ ቀጠሮ ጊዜ የሚሰጥበት ማለት ነው። እንግዲህ ይሄ ከሆነ ሪኩዌስት አን አፖይንትመንት ይላል። እነዚህን ከላይ ካነበብን በኋላ አግሪ አድርገን እንገባለን ማለት ነው። ስታርት ኒው ኢንዲቪጁዋል አፖይንትመንት ብዬ ገብቻለሁ። ስኬጁል ፎር አን አፖይንትመንት ለምንድን ነው ቀጠሮ ማስያዝ የፈለግከው ነው የሚለው። ለአዲስ ፓስፖርት ከሆነ ይሄኛውን ክሊክ አደርጋለሁ። ፓስፖርቴን ለማደስ ከሆነ እዚህ ጋር ክሊክ አደርጋለሁ። የጠፋ ወይም ደግሞ የተሰረቀ ፓስፖርት ለማውጣት ቀጠሮ ለማስያዝ ከሆነ ይሄን ክሊክ አደርጋለሁ። ከዛ ደግሞ አጠቃላይ ፓስፖርት ኢንፎርሜሽናችን የተበላሸ ወይም ደግሞ መስተካከል ያለበት መረጃ ካለ እዚህ ጋር አፕላይ አደርጋለሁ ማለት ነው። ስለዚህ በመጀመሪያ ደረጃ ዛሬ ላሳያችሁ የፈለኩት ፓስፖርት አፖይንትመንት ፕሮሰሱን ስለሆነ ይሄን ክሊክ አድርጌ ቀጥታ ገባለሁ ማለት ነው ወደ ውስጥ። እንግዲህ ወደ 5 ስቴፖች አሉ እዚህ ጋር በግራ በኩል እንደምታዩት የመጀመሪያው ስቴፕ ላይ ያለሁት ማለት ነው። ስለዚህ ሳይት ሴሌክሽን የሚለው ማለት ነው። የመጀመሪያው አዲስ አበባ ላድርገው ሞልን የሚቀርበኝ አዲስ አበባ ስለሆነ ማለት ነው። አዲስ አበባ ከዛ ሲቲ አለ ራሱ አዲስ አበባ ብዬ ልግባ። ኦፊስ አለ ኢሚግሬሽን ኤንድ ሲቲዝንሺፕ ኦፊስ ነው የሚሆነው። ዴሊቨሪ ዴት አይ ሚን ዴሊቨሪ ሳይት ራሱ ሜን ኦፊስ ነው የሚሆነው ማለት ነው። ይሄን በጥንቃቄ እንግዲህ ከሞላው በኋላ ኔክስት ብለና ወደ ወሳኝ ዴት ኤንድ ታይም ወይም ደግሞ ቀጠሮ እንደምናስበት ፕላትፎርም ገብቻለሁ ማለት ነው። እዚህ ጋር ዲሴምበር ላይ ነው ያለው እንደምታዩት ባይ ዲፎልት። ነገር ግን አብዛኞቹ የዲሴምበር ቀናቶች ስለተያዙ እነዚህ ቀይም የሆኑት ቀጠሮ ማስያዝ ስለማይቻል በእነዚህ ቀናት ወደ ቀጣይ ወር ሄዳለሁ። ጃንዋሪ ላይ ነው የሚያሳይ። ጃንዋሪ ተመሳሳይ ስለሆነ ኔክስት ብዬ እገባለሁ። ፌብሩዋሪ ወይም ደግሞ የካቲት ላይ ቀጠሮ ማስያዝ እችላለሁ ማለት ነው። 2026 ላይ ነው የሚሆነው። ስለዚህ ከ16 እስከ 20 ፍሪ ናቸው ቀናቶች። ሌት 16 ቀጠሮ ላሲዝ። በቀኝ በኩል እንግዲህ ሰዓት አለ። ሌት ጠዋት ላይ ልበለው፣ ጠዋት 4 ሰዓት ደን ኔክስት ልበል። እንግዲህ ወሳኙ ሌላው መረጃ የምናስገባበት ዳሽቦርድ ላይ ያለ ነው። ይሄ ደግሞ ፐርሰናል ኢንፎርሜሽን የምናስገባበት ዳሽቦርድ ነው ማለት ነው። ስለዚህ እዚህ ጋር መጠንቀቅ ያለብን ናሽናል አይዲያችን ላይ ያለው ስማችን ከፓስፖርት አይ ሚን ከቀበሌ መታወቂያችን ጋር ተመሳሳይ መሆን አለበት። ከዛ በተጨማሪ ደግሞ ከልደት ሰርተፊኬታችን ጋር ተመሳሳይ ስምና አድሬስ መሆን መቻል አለበት ማለት ነው። በተቻለ መጠን እንግሊዘኛውን በካፒታል ብንሞላ የተሻለ ይሆናል። የሚሞላው ሰው ፍቅሩ ይባላል። ፍቅሩ ብዬ ላስገባ። ደን የአባት ስም ከበደ፣ ደን የአያት ስም አለ ተፈራ። እንግዲህ ከዛ በመቀጠል ዴት ኦፍ በርዝ ነው የሚሆነው። በግሪጎሪያን ስለሆነ በጥንቃቄ መምራት መቻል አለብን ማለት ነው። ስለዚህ እዚች ጋር 2025 ላይ ጠቅ በማድረግ በቀላሉ ዓመተ ምህረቱን ቀይረን ወደኛ መምራት እንችላለን ማለት ነው። 2000 ላይ ይሁን 5 ዓመት ነው። ፍራይዴይ ኦክቶበር 13 የሚለው ራሱ መግባት ስለሚችል ቀኑ አስገባዋለሁ ማለት ነው።
ከዛ እንግዲህ በአማርኛ በትክክል ስሙን ማስገባት መቻል አለብኝ ማለት ነው። ስልክ ቁጥር ላስገባ። ስልክ ቁጥሩ ወሳኝ ነው። ምክንያቱም የፓስፖርት ቀጠሮ ቀን የሚላክበት ወይም ለአሻራ የምንሰጥበት የሚነገረን በዚህ ስልክ ቁጥር ቴክስት ተደርጎ ስለሆነ ስልክ ቁጥሩን በጥንቃቄ የራሱ የግለሰቡ ማስገባት አለብኝ ማለት ነው። አዲስ አበባ ብዬ አስገብቻለሁ። እዚህ ጋር በርዝ ሰርተፊኬት ዩኒካይድ የሚላለ ይሄን ያው በቀኝ ቶፕ አካባቢ ከላይ የምናገኘው በርዝ ሰርተፊኬት 16 ዲጂት ቁጥር አካባቢ ነው። እሱ የምናስገባበት ነው። መተው እንችላለን። አሁኑ ኦኩፔሽን የሚል እንግዲህ ካሉት አማራጮች ውስጥ አንዱን እንመርጣለን። ለምሳሌ ስቱደንት ብለን እናስገባ። ሄር ከለር አለ ብላክ ላርገው ባይ ዲፎልት። ሜል ነው ጀንደር ማርሻ ስታተስ እንግዲህ ካሉት ውስጥ ሲንግል የሚለውን መርጫለሁ። ሄድ አለ ቁመት ማለት ነው በሜትር 160 በሴንቲሜትር 160 የአይን ቀለም ነው ብላክ ማድረግ እችላለሁ። የጨረስኩ ነው ኦልሞስት። እዚህ ጋር አንደር 80 አንድ ኢዝ አዶፕሽን የሚለውን ባይ ዲፎልት እተወዋለሁ ለዚህ ስለማያስፈልገኝ ማለት ነው። ኔክስት ካልኩ በኋላ እንግዲህ ክቡራን ቻናችን ቤተሰቦች ሌላው ፐርሰናል ኢንፎርሜሽን የሚሞላበት የትውልድ አካባቢ ከክልል ጀምሮ ያለው ነው የሚሆነው። በተለይ ሪጅን እና ሲቲ መሙላት አለብን ማለት ነው። ስለዚህ ሪጅን የመጀመሪያው አዲስ አበባ ልበለው። ሲቲ ቀደም ብዬም ስለሞላ አዲስ አበባ በተለይ የሚኖርበት መሆን አለበት። ስቴት ዞን ድብጅ ወረዳ የሚለው መተውም ስለምንችል አያስገድድም ማለት ነው። ኔክስት ልጅ ያለው እዚሁ ፐርሰናል ኢንፎርሜሽን የምናስገባው ደግሞ ምንድነው የፋሚሊ ዲቴልስ ነው። ለአሁኑ መተው እችላለሁ። ፋሚሊ ዲቴልስ ማለት ያገባ ከሆነ የቤተሰብ ብዛት፣ ልጆች ስም ዝርዝር እና የባለቤቱን መረጃ የሚያስገባበት ነው። ሲንግል ብዬ ቀደም ብዬ ስለሞላ ይህንን ኔክስት ብዬ አልፋለሁ። እዚሁ ፐርሰናል ኢንፎርሜሽን ላይ እንግዲህ የፓስፖርት ፔጅ ናምበር ነው። ምን ያህል ቅጽ ያለው ፓስፖርት ነው የምትፈልገው ነው የሚለኝ። እንግዲህ ጽሁፉም ስለሚለያይ ሞስት ኮመን የሆነው ባለ 32 ፔጅ ስለሆነ 32 ፔጅ ፓስፖርት ናምበር ወይም ፓስፖርት ፔጅ ብዬ ከሞላሁለት በኋላ ሰሚት እለዋለሁ። ወደ መጨረሻው ወይም ኢንዲፔንደንት ዶክመንቶችን ማስገባበት ነው። ከአንድ ሜጋባይት በታች ከሆኑ በተወሰነ ዶክመንቶች አሉ። እነሱ ቀበሌ መታወቂያ ወይም ናሽናል አይዲ ሊሆን ይችላል። ከዛ በርዝ ላይ ሰርቲፊኬት ሊሆን ይችላል ማለት ነው። እነሱ እናስገባለን። ቀበሌ መታወቂያና የበርዝ ሰርቲፊኬት አስገባለሁ። በኋላ እንግዲህ ዝቅብዬ አፕሎድ ማድረግ ይቻላል ማለት ነው። በጥንቃቄ ለምጫ እንግዲህ ሳማሪ ላይ በጥንቃቄ ማየት መቻል አለብን። ምክንያቱም አንዳንድ ነገሮች ስህተቶች ካሉ እነሱን ኤዲት የምናደርግበት የመጨረሻ ኦፕሽን ስለሆነ እሱን በጥንቃቄ አፖይንትመንት ዴታችን፣ ዴሊቨሪ ቤቱን፣ ኤቭሪቲንግ አፕሊኬሽን ናምበራችን እነሱ ነገሮች እናያለን። ደግሞ ከታች ዝቅ ብሎ ውድ ደንበኛችን ለአዲስ ፓስፖርት ያመለከት ከሆነ ይላል። እኛ ኦልሬዲ ለአዲስ ፓስፖርት ስለሆነ ምንም ይሄ ቀጥታ ላይ ያመለከተን ይችላል ማለት ነው። ነገር ግን አዲስ አመልካች ስለሆን ጊዜያዊ ያለፈበት መታወቂያና የተረጋገጠ የልደት ሰርተፍኬት በመያዝ ተቀጥሮ መገኘት እንዳለብን ስለሚያትት ይሄን በጥንቃቄ ማንበብ መቻል አለብን ማለት ነው። እዛ ዝቅ ብለን ፐርሰናል ኢንፎርሜሽናችንን ቼክ ካደረግን በኋላ እንስማማለን ማለት ነው። ከተስማማን ትክክል ነው ብለን ስላረጋገጥን ጀስት ወደ ፔመንት ዞን መጨረሻ ወደ ሆነው ፕላትፎርም ነው ማለት ነው የሚወስደን። ስለዚህ ኮንፊርም አፕሊካንት ዲቴል ብዬ ሙሉ ለሙሉ እርግጠኛ ከሆንኩኝ ኔክስት ማለት እችላለሁ ማለት ነው። ከዚህ በኋላ ኤዲቲንግ ከባድ ሊሆን ስለሚችል በደንብ ማረጋገጥ መቻል አለብን ማለት ነው ኢንፎርሜሽናችንን። እዚህ እንግዲህ ፔመንት ሲስተሞች አሉ። ወደ 3 አይነት ፔመንት ሲስተሞች ተቀምጠዋል። ሲቢ ብር፣ በንግድ ባንክ በራሱና በቴሌ ብር ስለሆነ በጥንቃቄ አንዱን መርጠን መክፈል መቻል አለብን ማለት ነው። የተቀመጠው ብር እዚህ ጋር 5000 ብር ነው። ቶታል ፔመንታችን ከታችም 5000 ብር ማለት ነው። ለዛሬው እስኪ በቴሌ ብር እንክፈልና ያለውን ሂደት እናያለን። ከዛ በኋላ ደግሞ ከፍለን ከተመለስን በኋላ እንዴት ሪፖርት አድርገን እንደምንይዝ አሳያችኋለሁ። አድርገን ኔክስት እንላለን።
እንግዲህ ክቡራን ቤተሰቦች አሁን ላይ ወደ መጨረሻው ስቴፕ ደርሰናል። ፕሪንት አድርገን ሁሉንም ነገር ጨርሰናል። ይሄንን የቀጠሮ ቀን በሚደርስበት ሰዓት ደግሞ ወይም ደግሞ ቴክስት በሚላክበት ሰዓት በትክክለኛው ጊዜ ይዘን መገኘት መቻል አለብን ማለት ነው። ወደ ኢሚግሬሽን ወይም የዜግነት አገልግሎት ቢሮ ጥያቄ አስተያየት ካላችሁ በኮሜንት መስጫ ስራ አስቀምጡልን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ